አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የማይደገም ድል ለ10 ሱቆች ብቻ ከሜሪት ሪል ስቴት በታላቅ የንግድ ማዕከል በመርካቶ ተክለ ሃይማኖት ላይ በ11 በ22 እና በ33 ካሬ አማራጮች ያሉ የንግድ ሱቆችን በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። የኮሪደር ልማቱን ያማከለ G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ከ3.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እየሸጥን ነው። ሱቆቻችን በኔት ኤሪያ ብቻ ማለት ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ ፓርኪንግ አገልግሎት፣ የሰውና የዕቃ ሊፍቶች፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይሄ ሁሉም ለንግድ በሚመኙት በመርካቶ ተክለ ሃይማኖት ነው። ለ10 ደንበኞች ብቻ በ15% ቅናሽ የምናስተናግድ ስለሆነ ከታች ባለው ስልክ ቁጥር ቀድሞ በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። የእግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ ሶሻል ሚዲያው ላይ እያየን ያለነው ነገር በጣም አስደንጋጭና አስፈሪ፣ አሳፋሪ፣ ሰቅጣጭ ሆኗል ማለት ነው። ምንድነው ሶሻል ሚዲያው ላይ እየተፈጠረ ያለው የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ ሁላችሁም አብራችሁን ቆዩ። እንደ ሁልጊዜውም ወሳኝ የሆነ መርሃ ግብር ስለሆነ ማለት ነውና እንግዲህ አሁን ላይ በየፌስቡኩ፣ በየቲክቶኩ፣ በየቴሌግራሙ፣ በየኢንስታግራሙ፣ በየስናፕቻቱ በተለያዩ የሶሻል ሚዲያ አማራጮች ላይ ማንነታቸው ያልታወቁ አንዳንዶቹ ደግሞ ማንነታቸው የታወቁ ሰዎች ለማያውቋቸው ሰዎች ነገር ግን ይሆናሉ፣ ይመጥናሉ ብለው ላሰቧቸው ለፈለጓቸው ሰዎች መልእክት እየላኩ ነው ያሉት። እነዛ የሚልኳቸው መልእክት ምን አይነት መልእክት ናቸው? እነማንስ ነው በዚህ መልእክት እየተጠቁ ያሉት የሚለው በጣም ወሳኝ ነገር ነውና ብዙሃኑ እንግዲህ የድሃ ልጆች ናቸው ወደዚህ ርኩሰት እየገቡ ያሉት። ማለትም ኢኮኖሚያቸው በጣም አነስተኛ የሆነ ገንዘብ ሲያዩ እንግዲህ ምንም ነገር ትተው ለመሄድ የሚሞክሩ ሰዎች በዚህ ሰለባ እየሆኑ ነው ያሉት። ከሄዱ በኋላ ግን ህይወታቸው እየተበላሸ እንደተባሉት ነገሩ እንግዲህ ሳይገጣጠምላቸው እየቀረ ነው ያለው ማለት ነውና ሁላችሁም ይህን መርሃ ግብር መከታተል አለባችሁ እንደተለመደው ለማለት ነው። እንግዲህ እየሆነ ያለው ምንድነው? አንድ ማንነቱን የምታውቁት ወይም ቅድም እንዳልኳችሁ ማንነቱን በፕሮፋይል ደረጃ ያልገለጠ ወይንም የሱ ፎቶም ሊያደርግ ይችላል ወይም የራሱ ፎቶ ሊያደርግ ይችላል ወይም ደግሞ አናኒመስ ሆኖ ሊመጣ ይችላል። ስም አለው ወይም ማንነቱ ያልታወቀ ሆኖ ፕራይቬት አካውንትም ሊሆን ይችላል። ይመጣና ሃይ ይሏቸዋል። ሴቷ ሴቷን ሃይ ልትል ትችላለች፣ ወይንም ሴቷ በተቃራኒ ወንዱን ሃይ ልትል ትችላለች፣ ወይንም ወንዱ ወንዱን ሃይ ሊል ይችላል፣ ወይንም ወንዱ ሴቷን ሃይ ሊል ይችላል ማለት ነው። ግን አሁን ላይ በሰፊው እንግዲህ እየተፈጠረ ያለው ነገር የዚህ የግብረ ሰዶሙ ነገር በጣም ከቁጥጥር ውጭ ሆኖ ወጥቷል ማለት ነው። በተመሳሳይ ደግሞ በወንድና በሴት መካከል ያለ የወሲብ ንግድም ቼኑም በጣም አደገኛ ሆኗል ማለት ነውና እንግዲህ ሴቷን ሃይ ብላ መልእክት ልክላታለች። በቴሌግራም ሊሆን ይችላል፣ በፌስቡክ ሊሆን ይችላል። አብዛኛው ግን በቴሌግራም ነው እና በፌስቡክ ቀጥሎ ማለት ነው። ቲክቶክ ላይ ደግሞ ኤጀንቶቹ አሉ ሴቶች የሚመለምሉ ማለት ነው። ከዛ በኋላ ነው ጉዳዩ ወደ ቴሌግራም የሚሄደው ማለት ነው። ወይ ቲክቶክ ላይ ቴሌግራምሽን ስጭኝ አይነት ይባላል። ከዛ በኋላ ወደ ቴሌግራም ይኬዳል ማለት ነው። እና እንግዲህ ቴሌግራሟን ከሰጠቻት በኋላ ወይም ያንን ስልክ ቁጥር በተለያየ አጋጣሚ ካገኘች በኋላ ወይም ዩዘር ኔሟን ካገኘች በኋላ ሴቷ የሴቷን ማለት ነው እቺ ኤጀንቷ መልማያዋ ማለት ነው ካገኘች በኋላ ሃይ ብላ ትልክላታለች። እንግዲህ እንደደረሰኝ መረጃ እና ማስረጃ ከሆነ ከዛችኛዋም ሃይ ብላ ስትመልስ አንዳንዶቹ ሊመልሱ ይችላሉ፣ አንዳንዶቹ ላይመልሱ ይችላሉ። ማናቀውን ስልክ ብለው ግን ከኪዩሪዮሲቲ የተነሳ አንዳንዶቹ ሲመልሱ በስትክክል ታወራቸዋለች። እንዴት ነች? ሰላም ነው ወይ? ኖርማል ኮንቨርሴሽን ካወሩ በኋላ ስራ አለ የሚሰራ ምናምን የምን ስራ ብላ ደግሞ ያችኛዋ ልጅ ስትመልስ ኤጀንቷ ስራ አለ ብላ ከነገረቻት በኋላ ያችኛዋ ልጅ ደግሞ የምን ስራ ስትል በአንድ ቀን ይህን ያህል ብር የምትሰሪበት በአጭር ሰዓት ውስጥ
ከዛ ደግሞ እያደግሽም ስትሄጂ ከፍተኛ ብር ይከፈልሻል። የወሲብ ቼን፣ የዝሙት ቼን ማለት ነው የምነግራችሁ፣ የወሲብ ንግድ ነው የምነግራችሁ። እና የሚመጡት እንግዲህ ከውጭ ነው ይህን እርኩሰት የሚፈጽሙት። እንዲሁም እዚሁ ሀገር ያሉ ባለስልጣናቶች ይመጣሉ። እነሱ በሚፈልጉት መልኩ ነው እናንተን የሚገናኟችሁ ማለት ነው፣ ሰቅጣጭ በሆነ መንገድ መልኩ። የአንዷ ልጅ ማህፀኗ እስከ መበላሸት ድረስ እንዲሁም ደርሷል። እንደዛ ነው ያለኝ ኢንፎርሜሽን። ያው አሁን ላይ ኢንፎርሜሽኑን የሰጠችኝን ልጅ አደጋ ላይ ካለመጣል የእሷንም ድምፅ የሰጠችኝንም መረጃና ማስረጃ ሆልድ አድርጌ ይዤዋለሁ። ምክንያቱም በጣም ከምታስቡትና ከምትገምቱት በላይ አደገኛ ነገር ስለሆነ ማለት ነው። እና እንዲህ ብላ ታወራታለች። መርጥ አውቀው ወይም በቁመና በመልክ በተለያየ ነገር ሳቢ የሆኑ ሴቶችን፣ መካከለኛም የሆኑ ሴቶችንም ሊሆን ይችላል፣ ሌሎችንም አይነት ሴቶችንም ሊሆን ይችላል፣ መርጠው ነው የሚያወሩት ማለት ነው ለዚህ ለወሲብ ንግድ። ከዛ በኋላ ኤጀንቷ ታገናኛለች። ሆቴል አለ የተዘጋጀ ኢትዮጵያ ውስጥ እንግዲህ ለዚህ እርኩሰት ሌጋላይዝድ የሆነ ማለት ነው። እዛ ይሄዳሉ፣ ይገናኛሉ፣ ገንዘብ ይቀበላሉ። እስከ ግማሽ ሚሊዮን ብር የሚደርስ ማለት ነው። ከዛ በኋላ ህይወታቸው ይበላሻል። ሴቶች እንግዲህ ሴቶችን አዋርተው ወይም እቺ ያልኳችሁ ልጅ ካዋራቻት በኋላ እንግዲህ ፎቶ እንድትልክ ታደርጋታለች። የራቁት ፎቶ ወይም በፓንትና በጡት ማስያዣ። ከዛ በኋላ ለሰውዬ ይላካል። ከዛ ከተስማሙ ትሄዳለች። ከዛ በኋላ አብራው ያንን እርኩሰት እንዲያደርጉ ይሆናል። ግን እንዳለቻትም ሳይሆን ቀርቶ ደግሞ ሴት ሊያጋጥማት ይችላል፣ ወይም ከሴት ጋር ደስተኛ ልታረጋት ትችላለች፣ ታረጋታለች ማለት ነው። ወንዱም በተመሳሳይ ለወንዱ መልእክት ይልካል፣ ሀይ ይለዋል። ከዛ በኋላ ይሄኛውም ሲመልስ አይ እንዴት ነህ ምናምን፣ ቆንጆ ነህ ሊለው ይችላል፣ ተመችተኛል ሊለው ይችላል፣ ወንዱም ማለት ነው። ከዛ በኋላ እንግዲህ ሁሉም ሰው አንድ አይደለም፣ ወንዱም ሊመልስለት ይችላል፣ አይታወቅም፣ እንደምታውቁት ማለት ነው። አሁን አንዳንዶቹ እንዲሁም አውቀው እያሶሩ ለእኔ መረጃና ማስረጃ የሚልኩ አሉ። ተው አታውሩ፣ እንደዚህ አይነት ነገር አያስፈልግም፣ ስፕሪት ነው። ያ ሰው ከዚህ እርኩሰት የሚወጣበት መንገድ ካለ አመቻችታችሁ አስወጡ። እሱን ለማጋለጥ ፈርዘር ሊሄዱ ማለት ነው። ልክ ሌሎች ሰዎች በሶፎንያስ ጊዜ እንዳደረጉት ሁሉ አሁን ሶፎንያስ ከዚህ ለመውጣት እንግዲህ እየታገለ ነው ያለው። ጸልዩለት፣ በጸሎታቸው አስቡት። እና አንዳንዶቹ ደግሞ ያው ፈልገው የሚጽፉም አሉ፣ የሚመላለሱም አሉ። እንደዚህ አይነት ገንዘብ አለው፣ እንደዚህ ልስጥ፣ እንደዚህ ፎቶ ላክልኝ፣ እንደዚህ ላርግል የሚሉ ወንዶችም አሉ። ወንዶችም ደግሞ ለሴቶች ጽፈው ሴቶችን የሚመለመሉ አሉ። ሴቶችም ለወንዶቹ ጽፈው፣ ሴቶችም ለሴቶቹ፣ ወንዶችም ለወንዶቹ ጽፈው እንደዚህ አይነት እርኩሰት የሚሰራበት ታይም ላይ ደርሰናል። በጣም በአደገኛ ሁኔታ፣ በተደራጀ ሁኔታ ከላይ እስከ ጫፍ በጣም በተደራጀ እና ሰንሰለቱ በጣም በሚገርም ሁኔታ ነው ይሄ ቼን እንግዲህ የተሳሰረው ማለት ነው። እና በጣም የሚገርም ጊዜ ላይ ያለን ወንድሞች፣ የምሬ ነው የምላችሁ። ተጠንቀቁ። የማታውቁት ሰው ቆንጆ ነሽ ወይንም ቆንጆ ነህ ብሎ ሲልክላችሁ ወይ ብሎክ ማድረግ ወይ ደግሞ ድንገት አይ ቢያቀን ነው እንዲህ ያለን ብላችሁ የምታስቡ ከሆነ የተወሰነ ቴክስት የታቀኛለህ የታቀኛለች ብላችሁ ጽፋችሁ መለየት አለባችሁ እንጂ ወይ ቆንጆ ነህ ወይ ቆንጆ ነሽ ተብሎ ሲጻፍላችሁ አመሰግናለሁ ብላችሁ ከመጻፍ በፊት የታቀኛለሽ የታቀኛለህ፣ ማን ልበል፣ ማነህ፣ ምንድነህ። አንዳንዶቻችሁ ማታውቁት ሰው ማውራትም አይጠበቅባችሁ። ምክንያቱም ኢንቴንሽናቸው ወሲባዊ ነው፣ ኢንቴንሽናቸው ግብረ ሰዶማዊነት ነው ማለት ነው። ሽያጭ ነው። የወሲብ ንግድ ኦንላይን ላይ በጣም በዚህ በዲጂታሉ ዓለም ተስፋፍቷል። እና በዚህ የህይወት ልምምድ ውስጥ ያሉ እህቶች ወንድሞች ደግሞ ቁጥራቸው ከምታስቡት በላይ በጣም ሀይ ነው፣ ቀላል አይደለም ማለት ነው። እና የዚህ የሰዶማዊነት ቼኑ የዚህ የወሲብ ቼኑ በጣም ጨምሯል ማለት ነው። እና ጥንቃቄ ያስፈልጋል። አብሶ ሰሚት አካባቢ እንደምታውቁት 22 ሺኒያ፣ ቦሌ አካባቢ፣ ገርጂ እንዲሁም የተለያዩ ቦታዎች ላፍቶ፣ በጣም ብዙ ቦታዎች እንደዚህ አይነት እርኩሰቶች ምድር ላይ መሬት ላይ ወርዶ ደግሞ ከዲጂታሉ ባለፈ ከኦንላይን ባለፈ በናይት ክለብ ደረጃ እየተተገበሩ ነው ያሉት። የድራጉ ጉዳይ ታውቁታላችሁ። የግብረ ሰዶማዊነቱ ጉዳይ ታውቁታላችሁ። ከዚህ በፊትም በዴሰበን ብዙ ተነጋግረንበታል። ሰዎች ዊትነስ ያደረጉ ቴስቲሞኒ ሲያደረጉ ሲመሰክሩ ማለት ነው። እና ልጆቻችሁን፣ ወንድሞቻችሁን፣ ቤተሰቦቻችሁን ጠብቁ። በዚህ ሰዓት ዊ መልኬን አደነቀኝ፣ ዊ መልኬን አደነቀው ብላችሁ ቴክስት ከመመለሳችሁ በፊት ማን ነው ያ ሰው፣ ምንድነው ኢንቴንሽኑ የሚለው ማወቅ መቻል አለባቸው። አንዳንዶቹ ሳያፍሩ ሳይሳቀቁ የራሳቸውን ፕሮፋይል አድርገው ይመጣሉ። አንዳንዶቹ ደግሞ አናኒመስ ሆነው ሊመጡ ይችላሉ። አንዳንዶቹ ደግሞ የሌላ ሰው ፎቶ ይዘው ሊመጡ ይችላሉ። እና ወደ ሶሻል ሚዲያ ፊታችንን ስናወጣ ወይንም አካላችንን ስናወጣ ማንነታችንን ስናወጣ ራሳችንን እየሸጥን ወይንም እያስተዋወቅን እንደሆነ መወቁት።
አሁን እናንተ በቃ በፖዚቲቭ ወይ አስባችሁ ምናምን በቃ ለመልካም ነገር ነው የወጣው ሶሻል ሚዲያ ስትሉ ግን ኤነሚያችሁ ጠላታችሁ ዲያብሎስ ይመለምላል፣ ይገመግማል። እነዚህ ኤጀንቶች የሌዝቢያን የጌ ኤጀንቶች ይመለምሏቸዋል። የወሲብ ንግድ የሚያራምዱ ኤጀንቶች እቺ አሪፍ ነች፣ ይሄኛው አሪፍ ነው። ምክንያቱም እነዛ ባለስልጣናቶች፣ እነዛ ኤሊቶች፣ እነዛ ከውጭ የሚመጡ ሰዎች ፒክ ያደርጋሉ፣ ይመርጣሉ። ሶሻል ሚዲያ ላይ ያሉ ሰዎች ይሄ ኦፊሻል የሚሰራ ነገር ነው፣ ሌጋላይዝድ በሆነ መንገድ መልኩ ማለት ነው። በባለስልጣናት ደረጃ ተደግፎ በሆቴል ደረጃ ታግዞ ማለት ነው። ይመርጡና እቺ ልጅ ይሄ ልጅ አይኔ ውስጥ ገብቷል። ከዛ ኤጀንቶቹ እናንተን በተለያየ መንገድ መልኩ ማስታወቂያም ሊያሰሯችሁ ይችላሉ፣ ጥቅማ ጥቅም ሊሰጧችሁ ይችላሉ። ወይም ደግሞ የተሻለ ስራ እናሰራችሁ ብለው ስራው ሌላ ነገር ሆኖ ቀስ እያሉ ወደዛ ሊከቷችሁ ይችላሉ። እንደዚህ አይነት ነገር በስቷል። በቀጥታም ያወሯቸዋል ማለት ነው። ሰው በዚህ ሰዓት ተቸግሯል፣ ሰው በዚህ ሰዓት ከፍቶታል፣ ሰው በዚህ ሰዓት እርቦታል፣ ጠምቶታል፣ ሰው በዚህ ሰዓት ስራ አጥ ነው። አማራጭ ሲያጣ እንዲህ አይነት ርኩሰት ውስጥ አይገባም ብሎ ማሰብ የዋህነት ነው። እንዲህ አይነት የርኩሰት ልምምድ ውስጥ የሰው ሁሉ ሀሳብ አንድ አይሆንም። እኔና የከሌ እኔና የሌላ ሰው ሀሳብ አንድ ላይሆን ይችላል ማለት ነው። እኔ ግብረ ሰዶማዊነትን ብቋወም እዛ ጋር ደግሞ ኑሮ ያልተመቻቸለት ሰው ግብረ ሰዶም ምን አባቱ ብሎ ገንዘብ እስካገኘ ድረስ ሊገባበት የሚችልበት ሁኔታ ሊኖር ይችላል። የወሲብ ንግዱን በተመሳሳይ እንደዛ ሊገባበት ይችላል። እንደገና ደግሞ ፊት ለፊት ሌላ ነገር አሳይተዋቸው በኋላ ላይ ደግሞ ወይ ከግብረ ሰዶማዊነት ጋር የተነካካ ነገር የለም ብለው ይወስዷቸዋል። በኋላ ላይ ሲገቡ ደግሞ ይበክሏቸዋል ማለት ነው። እንዲህ አይነት ነገር አለ እና አማራጭ ያጣ ሰው ብዙ ነገር ውስጥ ይገባል በዚህ ባለቀ ዘመን ውስጥ ማለት ነው። ስለዚህ ራሳችሁን ጠብቁ፣ ቤተሰቦቻችሁን ጠብቁ። እንዲህ ካሉ መሸታ ቤቶች፣ እንዲህ ካሉ የዲጂታል ጽሁፎች ራሳችሁን አርቁ። ቴክስቶች፣ የማታውቁትን ሰው አታወሩት። ወንድሞቼ በጣም እየደረሱኝ ያሉ መረጃና ማስረጃዎች እንዲህ ያሉ ስለሆኑ ማለት ነው። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ራስ ፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።